የተለያዩ ዩኒቨርሲቲዎችና የትምህርት ተቋማት ውስጥ የሚገኙ የሙስሊም ተማሪዎች ጀምዓ የረመዳን ወር ከመግባቱ በፊት ለተማሪዎች ስለ ረመዳን ታላቅነትና ስለ ጾም ህግጋት ግንዛቤ የሚሰጥ የመቀበያ ፕሮግራም በየዓመቱ ያዘጋጃሉ። ይህ ተግባር በየዓመቱ የሚደጋገም በመሆኑ እንደ ቢድዓ ሊታይ ይችላል ወይ? ከዚሁ ጋር ተያይዞ አዳዲስ ተማሪዎችን ለመቀበል ዌልካም እና ተመራቂዎችን ለመሸኘት ፌርዌል ዌልጎ የሚደረጉ መሰል ፕሮግራሞች በዲኑ ውስጥ ያላቸው ቦታ ምንድነው? እንደ ቢድዓ ይቆጠራሉ ወይስ እንደ ተራ ማህበራዊ ልምድ ነው? ያንን ቀን አመታዊ በሆነ መልኩ ታሳቢ እስካላደረጉ ድረስ ይሄ ቢድዓ ይሆናል። ምክንያቱም ምክንያት ላይ የተመሰረተና ሰዎችን ለማስተባበር ተብሎ የሚደረግ ስብስብና ጥሪ ነው። ያ ማለት ረመዳን በመድረሱ በዚህ በረመዳን ሰዎች ማድረግ ያለባቸውን ነገር ከረመዳን ህጋት ጋር የተያዙ እነዚህ ትምህርቶች እና መሰል አቅርቦቶች የሚያካሂዱበት ፕሮግራም እስከሆነ ድረስ ይህ አይከለከልም። የሚከለከለው ቀኑ ራሱ አመታዊ በሆነ መልኩ ከአላህ ሌሎች ቀናት በተለየ መልኩ ልዩ ቦታ እንዳለው አስቦ ያንን በማክበር ይዘት ስንሰባሰብ ነው የሚከለከለው ማለት ነው። እና ተማሪዎች ደግሞ የሚፈጽሙት ይህን አይደለም። ያኔ ረመዳን ከመግባቱ በፊት ያው የዒባዳ ወር ስለሆነ ያንን አስመልክቶ ዝግጅት ለማድረግ ነው። መልእክተኛው ዓለይሂ ሰላቱ ወሰላም አንዳንድ ኹጥባቸው ላይ ይህን ያደርጉ እንደነበር ተወርቷል። ረመዳን መጣ እያሉ ማለት ነው። ግን ያው ሰነዱ ብዙ ጠንካራ አይደለም። ልክ እንደዚሁ ሌሎችን አዳዲስ ተማሪዎችን ለመቀበል ወይም ተመራቂዎችን ለመሸኘት የሚደረጉ ፕሮግራሞችም ኢንሻአላህ ችግር የላቸውም። የምርቃት ፕሮግራሞች እንደ ጥቅል ዝርዝር አፈጻጸሙን እንግዲህ አስመልክቶ ያው እንደ ሁኔታው ይታያል። ግን እንደ ጥቅል የምርቃት ፕሮግራሞች አንደኛ ቀናቱ ታሳቢ አይደረጉም። ሁሉ ጊዜ ለምሳሌ ሻዕባን ስንተኛው ቀን ላይ ይህን እናደርጋለን ለምን ቀኑ ያው የተለየ ግምት ስለሚሰጠው ብሎ ከሆነ ይከለከላል። ግን እንደዛ አይደረግም። ሁለተኛ ሰዎቹ ራሱ በብዛት የተለያዩ ሰዎች ናቸው። በየጊዜው የሚመረቁት ሌሎች ሰዎች ናቸው እና አመታዊ በሆነ መልኩ እያከበሩ ነው ራሱ አይባልም። ግልጽ ነው። ስለዚህ በዚህ መልኩ የሚፈጸሙት ፕሮግራሞች ኢንሻአላህ ያው አሁን በተባለው መልኩ እስከሆነ ድረስ ችግር የለባቸው።